የአዳም እጅ አሻራ ንቱባን ስብስቦች ደራሲ ዘገየ ታዴ ምዕራፍ 3 ቁጥር 1 የዕለት ፍቅር ስጠን። ቡናማ ጸጉሯ በጀርባዋ ወርዶ ቂጧ ላይ ተጎዝጉዟል። የእንቁጣጣሽ ቄጠማን መስሏል። ፈንዲሻ ጥርሷ የጅማ ቡና ቢኖር እንግዳችን አባ ጅፋር ቀሩብን እንጂ ጥምቀትን እናስመስለው ነበር። ብቻ ዕድሜ ለአስተርዮ ይመጣሉ። በፊት በኩል ተስበው የተዘለጡ ጡቶቿ የጭኗን መጣበቂያ ተደግፈውታል። ምን ያድርጉ? አምነው ይደገፉት ቢያጡ አምኖ መከዳት፣ በደከሙ ጊዜ የሚጠጉት ማጣት። አይዘመን ከልጅ ቁራሽ ሳንቲም ለምኖ ማግኘት፣ ወጣት ሳሉ ሰርቶ በስተርጅና መራብ፣ በርዛት መቀጣት። የጎተተም ያስጎተተም ተደጋግፎ እንጦሮጦስ ይውረድ አይባል ነገር። ምናልባት 4-5 አሳዳጊ ያጡ ልጆች ጎትተው አድገውበት ከሆነ ያስጎተተም ለገነት አድባር፣ ወጣቶችንም ለአቅመ አዳም ለአቅመ ሔዋን ያድርስልን ብለን እርፍ። እርግጥ ሰይጣን ለብልሃቱ ከመጽሐፍ ቅዱስ ቃል ያንጠለጥላል ቢባል ይሄ ተረገመ ደግሞ ብሎ ጻፍ አንጋጭን ከዛ ሁሉ ዛፍ መርጦ ያንጠለጥለው አንሶት ከ5500 ገጽ መጽሐፍ ቅዱስ አንዲትን ማሳመኛ ቃል መዞ መጽሐፉንም አማኒኑም ለመናድ መሞከር የተገኘ ድፍረት ነው። አይደረግም አይባልም። ግጥም አድርጎታል። እንዲያውም 4-5 አሳዳጊ ልጆች አግኝተውት እንጂ እርገጤ ቢሆን እንደ ላስቲክ ጎትቶ መሬት ያስደግፈው ነበር። የጡት ነገር አጥብቆ ይወዳል ማለት ለመጎተት እንዲያውም ሳይቆርጠው አይቀርም። እርገጤ የሰፈራችን ተራ አስከባሪ ነው። የተደለዘ በርበሬ የሚመስሉ አይኖቹን ሲያጉረጠርጣቸው ከአንገት በላይ ትንሽዬ በርበሬ ወፍጮ ይመስላል። ፊቱ፣ ከንፈሩ፣ ምላሱ መቅላቱ በቃ በርበሬ፣ ለዚያውም የተደለዘ በርበሬ። ከየት የመጣ በርበሬ? ከቡሬ። አንድ ቀን እርገጤ የታክሲ ወረፋ እየተቆጣጠረ የድምፅ ማጉያ አፉ ላይ ለጥፎ አንድ ሰባኪ መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ ወደ ጌታ ኢየሱስ ግቡ እያለ ቁልፉን የያዘው እስኪመስል ልቡ በጉሮሮው እየተንሾካሾከች ልትወጣ ድምፁን ከፍ አድርጎ ይጮኻል። ለታክሲ የተሰለፈው ሰው ተበራገገ። ሰልፉ ፈረሰ። መንግሥተ ሰማያት ለመግባት ሽሚያ የገጠመ መሰለ። እርገጤ ተንደርድሮ መንግሥተ ሰማያት አስገቢ ተውናነቀው። ማንም ሊገላገል እርገጤን ደፍሮ ያስቆመ የለም ነበር። አምጣው! እርገጤ የሰባኪውን ልብስ ጨምድዶ አዋከበው። ምኑን ነው? እየተርበተበተ ሰባኪው መለሰ። ቁልፉን። የምኑን ቁልፍ? አንተ እንደማታውቅ አትሆን። አምጣ ቁልፉን። እኮ የቱን ቁልፍ? አሁን ግቡ እያልክ የምታስገባበትን የመንግሥተ ሰማያትን ቁልፍ። የታክሲ ተሰላፊው ሰው በሳቅ አካባቢውን አደመቁት። ኧረ ለእኔ ቁልፍ አልሰጡኝም። ድንጋጤው ለቀቅ እያደረገው መለሰ። ታዲያ ቁልፍ ሳትይዝ ግቡ እያልክ ታወራለህ? እንዲያውም ከዚህ በኋላ የተራ ትከፍላለህ። የምን ተራ? ከዚህ በኋላ የኔ ተራ ላይ መንግሥተ ሰማያት ታስገባ ወይም ተጫንህ የተራ ትከፍላለህ። ገባ? እሺ ብሎ መንገዱን ቀጠለ። ምን ያደርጋል? አይደለም ለግለሰብ፣ ለመንግስት፣ ለስም፣ ለጠሪም ለአስጠሪዎችም የቸገረ ሰው እርገጤ ነዋ። ፍቅር በአይን ይገባል፣ ፍቅር በልብ ይገባል ቢባልም ለእኔ ግን አይንና ልብ ያለት ሆኖ አረፈ። ወይ ረፍት! በዚህ ፋንታ ፍቅር በፀጉሯና በጡቶቿ ክርችም አለብኝ። እሰይ የባሳለና ሚስትህን አትፍታ። ኧረ ፀጉሯ ይግረም። የጡት ነገርስ ያደግንበት ነው። ምግቡ፣ ቁርሱ፣ እራቱ፣ ምሳ መጥባት ኪሲኝ የለመድንበት ጡት አይደለም ነው እንጂ አዋጁን በጀው። መርጦ መውደድ ባይመከርም መርጦ ማፍቀር ግን ግድ ነው። ኢየሱስ ክርስቶስ እንኳን ምድርን በረገጠበት ጊዜ መርጦ ነበር የወደደ። ከሰው አዳምን፣ ከአዋፍ ርግብን፣ ከዛፍ ወይንን፣ ከእንስሳ በግን፣ ከደቀ መዝሙር ዮሐንስን ይወድ ነበረ። ስለ ኢየሱስ ክርስቶስ ካነሳን አይቀር አብሮ ይሁዳ የሚነሳ እስቲ። ይሁዳ ከተነሳ አይቀር ደግሞ ሁሌ የሚያቃጭልብኝ ጥያቄ አለ። ይሁዳ ኢየሱስን ለካህናት አለቆች በ30 ዲናር የአይሁድ ብር ሊሸጣቸው ሲስማማ መምህር ደህና ዋልህ ብሎ ስሞታል። የሳመው ግን ናፍቆት አይደለም፣ ወዶትም አይደለም። ይልቁንም ኢየሱስ በመልክ ከደቀ መዝሙር ዮሐንስ ጋር ይመሳሰል ስለነበረ እንጂ። ለካህናት አለቆችም ቀላል መለያ ለመጠቆም ነበር። ያዙት እንዳትለቁት፣ ይሄ ሳምኩት ነው ነበር ብሎ ያዘው።
በዚህ ቁም ነገር ዋናው ቁም ነገር የካህናት አለቆች ስብከቶችን፣ ትምህርቶችን፣ ድህነቶችን ከጎን ሆነው ሲመለከቱ ነበር። ይህ በሆነበት የካህናት አለቆችም ይሁን ፈሪሳውያን ኢየሱስን ያውቁታል። ታዲያ እንዴት ሊጠፋባቸው ሆኖ ነው ስሙ የሰጣቸው? ለነገሩ ይሁዳ እኮ ማማስካለል ማለት ነው። እወድሃለሁ አድርጎ ስሞ ትኩስ ትንፋሹ ሳይቀዘቅዝ የተለጠፈ ምራቁ ሳይደርቅ የታባውቄ ሂድ ብሎ ባይበሉብሽ የሚያጠናግር ሐሳቡም ኑሮውም የዞረበት የዙረት አደባባይ ብሽቅ ነው። እሱንማ የሰይጣን ጆሮ ይደፈን እንጂ አድርጎት ነው። ለ3000 ዓመት ቢጠረቀም ቂጡን ነበር በካልቾ መጠፍጠፍ። ከሆነ አይቀርማ ባይረግጡብሽ ባይሄዱብሽ ቢያስደዱትስ በሽቃ ያጣግማታ። አደራችሁን እናንተ አትስደቡት። እኔ እንኳን ስሰድበው ስሙንም ስጽፍ ብሬን በግራ እጅ አዙሬ 42 ጊዜ ወደ ሰማይ 42 ጊዜ ወደ ምድር ተደፍቼ ተቃንቼ ተነስቼ ተንበርክኬ የአማላጅቱን ስዕል አድን እምብርቴ ስር ወሽቄ ነው። ስብሐት ለአብ። ትርገቴ ልቅም ያለች ቆንጆ ናት። መሬት ብትወድቅ ቡሊዛ የማትነሳ ንጹሕ ቆንጆ ታውቃላችሁ። እኔ የታባቴን ተሰትጄ የማንን ጎፈሬ እያበጠርሁ ነው እሷ መሬት ወድቃ ቡል አንስታ የምትነሳው? እንዴት የገነገነ ቡል ቢኖርስ ነው ዘሎ የሚሰቀላት? እስኪ ሞት ክራታ። አቤት አቤት ስትስቅ ጥርሶቿ ልቤን ሙቅቅ ያደርጉኛል። ንፍሮ የሆነ ልብ ታቅፌ ደፋርና ፈሪ ሁለት መልክ ይዘሽ ጥርስሽ ሰው ጨረሰ ከንፈርሽ ስሸሽ አለ አዝማሪ ባየው። ክፍል 1 የዕለት ፍቅር ስጠን የአዳም እጅ አሻራ